ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከገበሬው ቴሌቪዥን ዕለታዊ ዜናዎቻችን እነሆ ካሁኑ ሰዓት ጀምሮ ወደ እናንተ ይደርሳሉ። ለአምሮት የኔ ዓለምና ሀብታሙ አብርሃም ዜናውን እያቀረብን ቆይታ እናደርጋለን። ክቡራትና ክቡራን ተመልካቾች በአገር ውስጥ አጫጭር ዜናዎቻችን ጀምራለን። እነሆ የሚኒስትሮች ምክር ቤት ዛሬ ባካሄደው 34ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ ያሳልፏል። ምክር ቤቱ ውሳኔ ያሳለፈባቸው ጉዳዮች እንደሚከተለው ቀርበዋል። አንደኛ፣ ምክር ቤቱ በቅድሚያ የተወያየው የ2017 በጀት ዓመት የፌዴራል መንግስት ረቂቅ የበጀት አዋጅ ላይ እንደሆነ ተነስቷል። የ2017 ዓ.ም የፌዴራል መንግስት በጀት የ10 ዓመቱ መሪ የልማት እቅድ አካል የሆነውን የ2016-2018 የልማትና ኢንቨስትመንት እቅድ ላይ የተቀመጡ ግቦችና የ2017-2021 የመካከለኛ ዘመን የማክሮ ኢኮኖሚና የፊስካል ማዕቀፍን ማስፈጸም እንዲቻል በሚያደርግ መልኩ የ2016 የፌዴራል መንግስትን የፕሮግራም በጀት አፈጻጸም መነሻ በማድረግ የመንግስት የፋይናንስ አቅምና ተጠባቂ ገቢዎችን ታሳቢ በማድረግ እንዲሁም አስፈጻሚ መስሪያ ቤቶች የተሰጣቸውን ተልዕኮና ኃላፊነት ለመወጣት የሚያስፈልጋቸውን ወጪ በመገምገም እንዲዘጋጅ ተደርጓል። በዚሁ መሰረት ለፌዴራል መንግስት መደበኛ ወጪዎች፣ ለካፒታል ወጪዎች፣ ለክልሎች የሚሰጥ ድጋፍ፣ ለዘላቂ የልማት ግቦች ማስፈጸሚያ ድጋፍና ተጠባባቂ ወጪን ጨምሮ ወደ 1 ትሪሊዮን የሚጠጋ በጀት ለምክር ቤቱ ቀርቧል። ምክር ቤቱም በቀረበው የፌዴራል መንግስት የ2017 ረቂቅ በጀት አዋጅ ላይ ከተወያየ በኋላ ግብዓቶችን በማከል ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። በመቀጠልም ምክር ቤቱ የተወያየው የአረንጓዴ አሻራና የተጎሳቆለ መሬት ማገገሚያ ላይ ፈንድ ማቋቋሚያና አስተዳደሩን ለመወሰን የወጣ አዋጅ ላይ ሆኗል። በአረንጓዴ አሻራ የተጀመሩ ሰፊ ስራዎች ቀጣይነትን ለማረጋገጥ ሀገራችን ካላት የቆዳ ስፋት ከግማሽ በላይ የሆነው የተጎሳቆለ መሬት እንዲያገግም ለማድረግ የደን ዘርፉ ያለውን ዘርፈ ብዙ ጠቀሜታ እንዲሰጥ ለማስቻል በአሁኑ ወቅት በተበጣጠሰ መልኩ በፌዴራል መንግስትም ሆነ በክልል መንግስታት ፋይናንስ እየተሰራ የሚገኘውን የአረንጓዴ አሻራ ልማት በተቀናጀና ተገቢውን ሀብት መመደብ በሚያስችል የፋይናንስ አሰራር ስርዓት መደገፍ አስፈላጊ መሆኑ ስለታመነበት የአረንጓዴ አሻራና የተጎሳቆለ መሬት ማገገሚያ ልዩ ፈንድን ማቋቋሚያና አስተዳደሩን ለመወሰን ረቂቅ አዋጅ ተዘጋጅቶ ለምክር ቤቱ ቀርበዋል። ምክር ቤቱም በረቂቅ አዋጁ ላይ ከተወያየ በኋላ ግብዓቶችን በማከል ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። ሶስተኛም በመጨረሻ ምክር ቤቱ የተወያየው የነዳጅና ኢነርጂ ባለስልጣንና የኢትዮጵያ ቡናና ሻይ ባለስልጣን ተቋማት ለሚሰጧቸው ልዩ ልዩ አገልግሎቶች የሚከፈሉ የአገልግሎት ክፍያዎችን ለመወሰን በቀረቡ ረቂቅ ደንቦች ላይ ነው። ተቋማቱ የሚሰጣቸውን አገልግሎት በአዲስ ቴክኖሎጂዎች፣ አሰራሮችና የሰለጠነ የሰው ኃይል በማዘመን የአገልግሎት አሰጣጣቸውን የጥራት ደረጃ ማሻሻል ብሎም የተጠቃሚውን ማህበረሰብ አቅም ባገናዘበ መልኩ አገልግሎት ለመስጠት እንዲችሉ የሚያስችል ስርዓት መዘርጋት በማስፈለጉ ረቂቅ ደንቦቹ ተዘጋጅተው ቀርበዋል። ምክር ቤቱን በረቂቅ ደንቦቹ ላይ በሰፊው ከተወያየ በኋላ ግብዓቶችን በማከል በነጋሪት ጋዜጣ ታትመው ከወጡበት ቀን ጀምሮ በስራ ላይ እንዲውሉ በሙሉ ድምጽ ወስኗል። የጤና ሚኒስትር ዶክተር መቅደስ ዳባ ከዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ጋር ተወያይተዋል። የዓለም ጤና ድርጅት በኢትዮጵያ የጤና ዘርፍ የሰው ኃይል ልማት፣ የጤና ፋይናንስና መደበኛ የክትባት አገልግሎትን ለማጠናከር የሚወሰዱ እርምጃዎችን እንደሚደግፍ አስታውቋል። በተጨማሪም ድርጅቱ የወባና የኮሌራ በሽታ ወረርሽኝን ለመቆጣጠር የሚደረጉ ጥረቶችን እንደሚደግፍ ነው የተገለጸው። ዶክተር መቅደስ ዳባ ኢትዮጵያ ሁሉን አቀፍ የጤና አገልግሎትን ለማረጋገጥና በቀጣይም የመጀመሪያ ደረጃ የጤና እንክብካቤን ለማጠናከር ከዓለም ጤና ድርጅት ጋር እንደምትሰራም ተነጋግረዋል። በቀጠናው ጠንካራ የድንገተኛ ሕክምና አገልግሎት ማዕከል ለመገንባት የድንገተኛ ሕክምና ቡድንን ጨምሮ አጠቃላይ የጤናው ዘርፍ የሰው ኃይል ልማትን ለማሳደግ የተሰራ እንደሚገኝም አንስተዋል። የዓለም የጤና ድርጅት የትብብር ማዕከል ለማቋቋም እንዲሁም ለአፍሪካ ብሎም ለሌሎች የዓለም ሀገራት የሚተርፉ የሀገር ውስጥ ምርትን ለማዳበር እየተሰራ ነው ብለዋል። ኢትዮጵያ የሀገር ውስጥ የሕክምና አገልግሎት ግብዓቶችን ለማምረት ያላት ፍላጎትና አቅምን በተመለከተም ሰፊ ውይይት መደረጉን የሚኒስቴሩ መረጃ ያመለክታል። የኢትዮጵያ መድኃኒት አቅራቢ አገልግሎት ከጉምሩክ ኮሚሽን፣ ከኢትዮጵያ አየር መንገድና ከተባበሩት መንግስታት የህፃናት አድን ድርጅት ወይ ደግሞ ዩኒሴፍ ጋር በኢአርፒ ፕሮጀክት ትግበራ ላይ መከረ። ፕሮጀክቱ ከዚህ ቀደም የነበረውን የተበታተነ የአገልግሎት አሰጣጥ በማቀናጀት ወጥ የሆነ የመረጃ ፍሰት እንዲኖር እንደሚያስችል የአገልግሎቱ ዋና ዳይሬክተር አብዱል ቃድር ገሎ አስገንዝበዋል። ዋና ዳይሬክተሩ አክለውም ፕሮጀክቱ በ2015 ዓ.ም በ9 ሚሊዮን ዶላር በይፋ መጀመሩን አስታውሰው አሁን ላይ በዋናው መስሪያ ቤት በአዲስ አበባ ቁጥር 1 እና ቁጥር 2 ቅርንጫፎች በአዳማና ሐዋሳ ቅርንጫፎች እየተተገበረ እንደሚገኝም አስታውቀዋል። በቀጣይም በቀሪ ቅርንጫፎቹ አገልግሎቱን ለማቅረብ ዝግጅት እየተደረገ እንደሚገኝም አመላክተዋል። የኢትዮጵያ መድኃኒት አቅራቢ አገልግሎት በአሁኑ ወቅት በ19 ቅርንጫፎች ከ1000 በላይ መድኃኒቶችን፣ የሕክምና መሳሪያዎችንና የቤተ ሙከራ ግብዓቶችን ለጤና ተቋማት እያቀረበ መሆኑም ተገልጿል።
የተወደዳችሁና የተከበራችሁ ተመልካቾች ከገበሬው ቴሌቪዥን ጋር ስላላችሁ ከልብ እናመሰግናለን። በዝርዝር ወደምንመለከተው የሀገር ውስጥ ጉዳይ እናልፋለን። በአዲስ አበባ የሚታዩ ትራንስፖርት ችግር እልባት እንዲገኝለት ሲል የሕዝብ ተወካዮች ምክር ቤት አስጠነቀቀ። የትራንስፖርትና ሎጂስቲክስ ሚኒስቴር እንዲሁም የአዲስ አበባ ትራንስፖርት ቢሮም ለችግሩ ጊዜያዊና ዘላቂ መፍትሄ ማዘጋጀታቸውን አስታውቀዋል። ውብስታ ጉማሴ ተጨማሪ ያለው የትራንስፖርት ጉዳይ ግን ረፋድና መሻሽ ላይ በአካባቢው ለተገኘ ተመልካች ጭንቅ የሚል ስሜትን ይፈጥራል። ለታክሲ ብቻ ሳይሆን ለአውቶቡስና ለሃይገር ተሰልፎ የሚታየው ሰው ላይን ያደክማል። ታዲያ ይህ ችግር በመዲናዋ ስር እየሰደደ መምጣቱ ጠዋትና ማታ ስራ ወጥተው ለሚገቡ ዜጎች ፈተና ሆኖባቸዋል። በቅርቡ የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ሻዊት ሻንካ የትራንስፖርትና ሎጂስቲክስ ሚኒስቴር የ9 ወር ሪፖርት ባቀረቡበት ወቅት የችግሩን አሳሳቢነት ትኩረት የሚሻ መሆኑን አመላክተዋል። ህገወጥ ስምሪት፣ ከታሪፍ በላይ ማስከፈል፣ ትርፍ መጫን፣ በአጠቃላይ ህገወጥ እንቅስቃሴዎችን አሁን ድረስ በስፋት ይስተዋላሉ የተባለ ሲሆን አንዳንድ መናኸሪያዎች ለአቅመ ደካሞች፣ ልዩ ፍላጎት ለሚሹና ለነፍሰ ጡሮች ምቹ አይደሉም የተባለ ሲሆን በዚሁም የተነሳ ህዝቡ ለእንግልት እየተዳረገ ይገኛል። በተለይም በአዲስ አበባ በስራ መግቢያና መውጫ ሰዓት ላይ ያለው የትራንስፖርት አገልግሎት ብዙ መፈተሽና መስተካከል ያለበት ጉዳይ አለም ተብሏል። የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ በበኩላቸው ችግሩ አሳሳቢ መሆኑን በማውሳት ለመቅረፍ እየተሰሩ ያሉ ስራዎችን እንደሚከተለው ገልጸዋል። በመዲናችን በስራ መውጫ ሰዓት የሚያጋጥሙትን የትራንስፖርት እጥረት የሚኒስቴር መስሪያ ቤቱና የከተማ መስተዳደር ትራንስፖርት ቢሮ በጋራ ችግሩ እንዳለ ቢያምኑም መፍትሄው ላይ ግን መፍጠን ይጠይቃል ብለዋል። እንደ ኢትዮጵያ ፕሬስ ድርጅት ዘገባ በኮሪደር ልማቱና በሌሎችም ምክንያቶች የሚስተዋለውን የትራንስፖርት መስተጓጎል ለመፍታት የክትትልና ቁጥጥር ስራ እየተከናወነ ይገኛልም ተብሏል። እጥረቱ ባለባቸው አካባቢዎች ተጨማሪ አውቶቡስ ስምሪቶች እየተደረገ አይደለም የተባለ ሲሆን ከዚህም በተጨማሪ የመንግስት መስሪያ ቤቶች ተሽከርካሪዎች በአቅራቢያቸው የትራንስፖርት አገልግሎት እንዲሰጡ እስከ ማድረግ ቢደረስም ለችግሩ ግን እልባት እንዳልተገኘለት ነው የተገለጸው። በከተማዋ የሚስተዋለውን የትራንስፖርት ችግር በዘላቂነት ለመፍታትም የአውቶቡስ ግዢ እየተፈጸመ ይገኛል የተባለ ሲሆን የከተማ ቀላል ባቡር ብዙዎቹ ስራ ላይ አይደሉም ተብሏል። እነሱን ጠግኖ ወደ ስራ ማስገባት ስራ እየተሰራ ይገኛል የተባለ ሲሆን አዳዲስ የሚመጡ በመኖራቸው ወደፊት ችግሩን በዘላቂነት ለመፍታት እየተሰራ እንደሆነም የትራንስፖርትና ሎጂስቲክስ ሚኒስትሩ አብራርተዋል። በትራንስፖርት አገልግሎት ሰጪ ተሽከርካሪዎች ላይ የታሪፍ ተመንና የሚጭኑት ሰው ልክ የሚገልጽ ወረቀት እንዲለጠፍ እያደረግን እንገኛለን ያለው የአዲስ አበባ ከተማ አስተዳደር ትራንስፖርት ቢሮ በበኩሉ ይህን ችግር በጊዜያዊነትና በዘላቂነት ለመፍታት እየሰራ እንደሆነም አስታውቋል። ይህም ሆኖ የህብረተሰቡ ተሳትፎ በሚጠበቀው ደረጃ አይደለም ያለ ሲሆን ይባስ ብለው አንዳንድ ተሳፋሪዎች መብታቸውን ለማስከበር የሚታገሉትንም ሲያሸማቅቁ ይስተዋላል ብለዋል። ይህ ሊስተካከል የሚገባው በመሆኑ ከሚመለከታቸው ባለድርሻ አካላት ጋር በቅንጅት የምንሰራው ጉዳይ ነው ብሏል። ወሊሶ የምግብ ማቀነባበሪያ ፋብሪካ ጥራትና ተመጣጣኝ ዋጋ መለያዊ የሆነው ፋብሪካችን በውስጡ በተደራጁት ወቅቱ ያፈራቸው ዘመናዊ ማሽነሪዎች የፉርኖ ዱቄት፣ የበቆሎ ዱቄት፣ የበቆሎ ቅንጬ እንዲሁም በከብት ማደለብና እርባታ ላይ ለተሰማሩ አካላት ምጥን የከብት መኖን፣ የትራንስፖርት አገልግሎትን ጨምሮ በጥራትና በተመጣጣኝ ዋጋ ለማህበረሰቡ ማቅረቡን ቀጥሏል። ከዚህ በተጨማሪ የአገልግሎቱን ተደራሽነት ለማቀላጠፍና ለበርካቶች የገቢ ምንጭ ፈጥሮ አብሮ ከማደግ አንጻር ምርትና አገልግሎቶቻችንን በወኪል አከፋፋይነት ለመስራት ፍላጎት ያላቸው አካላት በቅንነት ለማስተናገድ ዝግጁ መሆኑ ሲገልጽ ላቅ ያለ ኩራት ይሰማዋል። አድራሻ ወሊሶ። ለተጨማሪ መረጃ በስልክ ቁጥር 0911879414 እንዲሁም በ0911 347419 ላይ መደወል ይችላሉ። መልካም በዓል። ወሊሶ የምግብ ማቀነባበሪያ ፋብሪካ። በትዝታችን ዘመናት ደስታ ፈክተን ወደ ትውልድ በተሻገረ ባህላችን ኮርተን መሰባሰባችን በፍቅርና ፈገግታ ድምቀን በአብሮነታችን ደስ ብሎን ለሳቅ ጨዋታ ለተድላ ደስታ ስንገናኝ በዓላቶቻችንን በደስታ ስንጠብቅ የማንዘነጋው በኑሯችን ልክ በእቅዳችን መሃል የሁል ጊዜም ደጀን ከጎናችን አለ። መሰባሰባችንን ባይረስ ትዝታ የሚያጅብ አብሮነታችንን በፈጣን ደራሽነቱ የሚጠብቅ የበዓል ደስታችንን ሙሉ የሚያደርግ ቡና ባንክ። ከመላው ዓለም በየትኛውም ወኪል የሚላክልዎትን ገንዘብ በቡና ባንክ ይቀበሉ። ፈጣን፣ አስተማማኝና ቀልጣፋ አገልግሎታችን ደስታውን ሙሉ ያደርጋል። የቡና ባንክ ቤተሰብ ይሁኑ። ቡና ባንክ፣ የባለ ራዕዮች ባንክ።
የውጭ ምንዛሪ ለሀገር እድገት ወሳኝ ነው። ኢንቨስት ኢን ፖቨርቲ ኢኒሼቲቭ የተሰኘው የውጭ ምንዛሪን በስፋት ወደ ሀገር ውስጥ የማስገባት ዓለም አቀፍ ንቅናቄ ተጠናክሮ ቀጠለ። ዓለም አቀፍ ንቅናቄው $100 ቢሊዮን ወይም 1 ትሪሊዮን ብር በመዋጮ ለማሰባሰብ የታለመ ነው። ከቢሊየን ወደ ትሪሊየን የሚደረግ ጉዞ በኢንቨስት ኢን ፖቨርቲ ኢኒሼቲቭ ካምፔን 100+። ከ100 ብር ጀምሮ በመዋጮ አስተዋጽኦ ሲያደርጉ እርሶና ድርጅቶ ተጠቃሚ ከመሆናችሁ ባሻገር ለወገን በመድረስ የህሊና እርካታ የሚገኝበት ኢንቨስት ኢን ፖቨርቲ ኢኒሼቲቭ ካምፔን 100+። በፐርፐስ ብላክ ግሎባል እና ፐርፐስ ብላክ ኢትዮጵያ ተነሳሽነት ፐርፐስ ብላክ ኬር ፋውንዴሽን እውን ሆኗል። ካምፔን 100+ን ለመቀላቀል መተግበሪያውን ከአፕ ስቶር ወይም ከጉግል ፕሌይ በማውረድ የትሪሊየን ጉዞውን ይቀላቀሉ። ፐርፐስ ብላክ የአብሮነት ማሳያ። ቀጥለናል። የተከበራችሁ ተመልካቾቻችን፣ አሁን ደግሞ ከውጭ ምንጮች ወዳገኘናቸው ዜናዎች እናልፋለን። ሶማሊያ በተባበሩት መንግስታት የጸጥታው ምክር ቤት መቀመጫ አገኘች። ሶማሊያ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውስጥ ቋሚ ያልሆነ መቀመጫ አሸንፋለች የተባለ ሲሆን በጦርነት ለተመሰቃቀለችው ሀገር ትልቅ እርምጃ ነው ተብሏል። ከ30 ዓመታት በፊት ወደ እርስ በርስ ጦርነት የገባችው ሀገር ከ1970ዎቹ ጀምሮ ቦታውን ስትይዝ ለመጀመሪያ ጊዜ ይሆናል ሲል ቢቢሲ ዘግቧል። በተባበሩት መንግስታት ውስጥ ያለው ከፍተኛ ሰንጠረዥ ድርጅቱ በዓለም ዙሪያ ለሚፈጠሩ ግጭቶች እንዴት ምላሽ መስጠት እንዳለባት ይወስናል ያለው ዘገባው ሶማሊያ ሁከቷን ለማስቆም ከእስላማዊ ታጣቂዎች ጋር የምታደርገው ትግል የተባበሩት መንግስታት ድርጅት ውሳኔዎችን ለማሳወቅ ይረዳል ሲል ተንታኞችን አጣቅሶ ዘገባው አክሏል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በምክር ቤቱ ውስጥ 10 ቋሚ ያልሆኑ አባላት አሉት ያለው ዘገባው ከ5ቱ ቋሚ አባላት ማለትም አሜሪካ፣ እንግሊዝ፣ ፈረንሳይ፣ ቻይና እና ሩሲያ ጋር በመሆን በዓለም ዙሪያ ለሚከሰቱ የጸጥታ ስጋቶች ውሳኔ ያሳልፋሉ ብሏል። አንድ ሀገር በዓለም ጉዳዮች ላይ ተጽዕኖ ሊያሳድር የሚችል ወንበር ለማሸነፍ ቢያንስ 2/3 የጠቅላላ ጉባኤ ልዑካን ድጋፍ ማግኘት አለበት። ሶማሊያ ከዴንማርክ፣ ግሪክ፣ ፓኪስታንና ፓናማ ጋር በመሆን ከሚቀጥለው ዓመት ጥር ወር ጀምሮ ለ2 ዓመታት እንድታገለግል መመረጧን ቢቢሲ በፊት ገጹ ላይ አስፍሯል። የሶማሊያ የውጭ ጉዳይ ሚኒስትር አህመድ ፊቂ ሀገራቸው አሁን በዓለም አቀፍ ደረጃ ቦታዋን እንደምትይዝ ተናግረው በዓለም ላይ ሰላምና ደህንነትን በማስፈን ረገድ ወሳኝ ሚና ለመጫወት ዝግጁ ነንም ብለዋል። የአፍሪካ ህብረት አህጉሪቱ በምክር ቤቱ 2 ቋሚ ተወካዮችና ተጨማሪ 2 መቀመጫዎች ቋሚ ያልሆኑ ተወካዮች እንዲኖራቸው ግፊት ሲያደርግ መቆየቱም የሚታወስ ነው። የደቡብ አፍሪካው መሪ ራማፎሳ ኤኤንሲ የብሔራዊ አንድነት መንግስትን ይፈልጋል ማለታቸው ተገለጸ። ከ10 ዓመታት በኋላ ለመጀመሪያ ጊዜ የፓርላማ አብላጫውን ድምጽ ያጣው ኤኤንሲ ሌሎች ፓርቲዎች ወደ አንድነት መንግስት እንዲቀላቀሉ ሲሪል ራማፎሳ ጥሪ አቅርበዋል። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ የአፍሪካ ብሔራዊ ኮንግረስ ፓርቲዎች የመራጮችን ፍላጎት የሚያንጸባርቅና ሀገሪቱ ወደፊት ለመራመድ የሚረዳ ብሔራዊ አንድነት መንግስት እንደምትፈልግ አስታውቀዋል። በሌላ በኩል የፖለቲካ ጥምረቱን አስመልክቶ የደቡብ አፍሪካው ማዕከላዊ ባንክ ገዢ ሊሲቲጃ ክጋንጊያንኮ ቀጣዩ መንግስት ውስን ሀብት እንዳለው መቀበል አለበት ወይም ወደ ዓለም አቀፉ የገንዘብ ድርጅት የዋስትና ገንዘብ ለማግኘት እጁን መዘርጋት አለበት ሲሉ አስጠንቅቀዋል። የቀድሞው ፕሬዝዳንት ጃኮብ ዙማ ፓርቲው በማኒፌስቶአቸው ማዕድናትና ባንኮች ብሔራዊ ማድረግ እንደሚፈልጉም ተናግረዋል። በዚህ የበጀት ዓመት 74.1 በመቶ የሚገመተውን አጠቃላይ የሀገር ውስጥ ምርት የመንግስት ዕዳ ከወዲሁ ከሚመጣው የገበያ አማካይ እጅግ የላቀ ነው ሲሉ ገዢው አክለዋል። የገዢውን ሀሳብ ተከትሎ ራማፎሳ በሰጡት አስተያየት የብሔራዊ አንድነት መንግስት ዓላማ በመጀመሪያ ደረጃ ደቡብ አፍሪካውያን ሊፈቱ የሚፈልጓቸውን አንገብጋቢ ጉዳዮች ለመፍታት መሆን አለበት ያሉት የወቅቱ መሪ በደቡብ አፍሪካውያን መካከል ያለው ሰፊው አንድነት የሀገሪቱ ጉዳዮች ማለትም ወንጀል፣ ድህነት፣ ከፍተኛ የኑሮ ውድነትና ሙስና እንዲፈታ ጠይቀዋል። የእንግሊዙ ጠቅላይ ሚኒስትር አዲሱ የ2000 ዩሮ የሰራተኞች ግብርን አስመልክቶ ከተቆጣጣሪዎች ለቀረበላቸው ክስ ምላሽ ሰጡ። እንግሊዝ በጎርጎሮሳውያኑ ሰኔ 4 ምርጫ የምታካሂድ ሲሆን የወቅቱ መሪ የሰራተኞችን ግብር አስመልክቶ ለ1/4ኛ ቤተሰብ በ2000 ዩሮ ይጨምራል ማለታቸውን ተከትሎ ትችቶችን እያስተናገደ ይገኛል።
ጉዳዩ በሪሺ ሱናክና በኪር ስታርመር መካከል በተደረገ ክርክር ጠቅላይ ሚኒስትሩ በዚህ ሳምንት መጀመሪያ ላይ በጥምር የመጀመሪያ የቀጥታ የቲቪ ክርክር ወቅት ያቀረቡትን ነጥብ ተከትሎ መነሳቱን ቢቢሲ ዘግቧል። ስታርመር የይገባኛል ጥያቄው ቆሻሻ ነው በማለት ሱናክን በክርክሩ ወቅት ዋሽቷል ሲሉ ከሰዋል። ሪሺ ሱናክ በበኩላቸው ኪር ስታርመር ውሸት ነው ብሎ ከከሰሰው በኋላ ስለ ሌበር የግብር እቅዶች ያቀረበው የይገባኛል ጥያቄ አጠራጣሪ መሆኑን አስተባብለዋል ብለዋል። በዚህ ሳምንት በሱናክና በስታርመር መካከል በተደረገ ክርክር ሱናክ የሰራተኛ ፓርቲ ማለት በአንድ ሰራተኛ ቤተሰብ 2000 ዩሮ የታክስ ጭማሪ ማለት እንደሆነ ደግሞ መናገራቸውን ተመላክተዋል። በሌላ በኩል ሁለቱም ቶሪስና ሌበር በወላጆችና በመኖሪያ ቤቶች ላይ ያተኮሩ አዳዲስ ፖሊሲዎችን አስተዋውቀዋል። ለሰኔ 4 አጠቃላይ ምርጫ ፓርቲዎች እጩዎቻቸውን የሚያስመዘግቡበት ቀነ ገደብም ዛሬ እንደሚጠናቀቅ ቢቢሲ ዘግቧል። የጃፓን የውልደት ምጣኔ ማሽቆልቆልን ተከትሎ ይፋ ያደረገችው የፍቅር ጓደኝነት መተግበሪያ ተስፋ ተደርጎበታል ተባለ። ለብዙ ዓመታት ከባድ ውድቀት የታየበት የጃፓን የውልደት መጠን ሌላ ዝቅተኛ ደረጃ ላይ መድረሱ ተገልጿል። መንግስት ወጣቶች እንዲጋቡና ቤተሰብ እንዲመሰርቱ ለማበረታታት ጥረቱን አጠናክሮ የቀጠለ ሲሆን በብሔራዊ ደረጃ ፍቅረኛሞች የሚገናኙበትን የፍቅር ጓደኝነት መተግበሪያ እንኳን ሳይቀር ይፋ ማድረግ መጀመሩን ሲኤንኤን ዘግቧል። 123.9 ሚሊዮን ሕዝብ ያላት ሀገር ባለፈው ዓመት 727277 ልደቶችን ብቻ አስመዝግባለች ሲል የጤና ሰራተኛና ደህንነት ሚኒስቴር ያወጣው አዲስ መረጃ ያመለክታል። በዚህም የጃፓን የወሊድ ምጣኔ ከ1.26 ወደ 1.2 ዝቅ ማለቱን መረጃዎችን አጣቅሶ ዘግቧል። አንድ ህዝብ የተረጋጋ ሆኖ እንዲቆይ የውልደት መጠኑ 2.1 በመቶ ማደግ እንዳለበት ያመላከተው ዘገባው በህንድና በብዙ የአፍሪካ ሀገራት እንደታየው ብዙ ቁጥር ህጻናትና ጎልማሶች ያላት ሀገር በተለያየ መስክ እድገትን ያሳያልም ሲል ገልጸዋል። የጃፓን ጤና ጥበቃ ሚኒስቴር በጎርጎሮሳውያኑ 2023 ሀገሪቱ 1.57 ሚሊዮን ሰዎች መሞታቸውንና ከወሊድ ቁጥር በእጥፍ መብለጡን የገለጸ ሲሆን ሀገሪቱ ብዙ የጋብቻና የወሊድ ሁኔታዎችን ለማበረታታት ብዙ ፓኬጆችን ቀርጻለች ቢባልም ባለፈው ዓመት ብቻ የጋብቻ አሃዝ ከሌላው ዓመት ጋር ሲነጻጸር 30,000 ቅናሽ ማሳየቱ እንዲሁም የፍቺ አሃዝ ደግሞ መጨመሩም ተመላክቷል። የቶኪዮ ባለስልጣናት አዲስ ዘዴ እየሞከሩ ነው ያለው ሲኤንኤን በመንግስት የሚመራ የፍቅር ጓደኝነት መተግበሪያን በማስተዋወቅ በአሁኑ ሰዓት የሙከራ ደረጃዎች ላይ መሆናቸውን እንዲሁም በዚህ ዓመት መጨረሻ ላይ ሙሉ በሙሉ ስራ እንደሚጀምር ይፋ አድርገዋል። መተግበሪያውን አስመልክቶ ኤሎን ማስክ በለጠፈው መልእክት የጃፓን መንግስት የዚህን ጉዳይ አስፈላጊነት በመገንዘቡ ደስተኛ ነኝ፣ ስር ነቀል እርምጃ ካልወሰደች ጃፓን እንደ ሌሎች በርካታ ሀገሮች ይጠፋሉ ሲል ጽፏል። መተግበሪያውን የሚጠቀሙ ዜጎች ነጠላ መሆን አለባቸው የተባለ ሲሆን እድሜያቸው ከ18 ዓመት በላይ እንዲሁም ቶኪዮ ውስጥ መኖር ወይም መስራት ፍላጎት ያለው የሚል እንደሆነም ተመላክቷል። መተግበሪያውን አስመልክቶ ኤሎን ማስክ በለጠፈው መልእክት የጃፓን መንግስት የዚህን ጉዳይ አስፈላጊነት በመገንዘቡ ደስተኛ ነኝ፣ ስር ነቀል እርምጃ ካልተወሰደ ጃፓንና ሌሎች በርካታ ሀገሮች ይጠፋሉ ሲል ጽፏል። መተግበሪያውን የሚጠቀሙ ዜጎች ነጠላ መሆን አለባቸው የተባለ ሲሆን እድሜያቸው ከ18 ዓመት በላይ እንዲሁም ቶኪዮ ውስጥ መኖር ወይም መስራት ፍላጎት ያለው የሚል እንደሆነም ተመላክቷል። የጃፓን መንግስት ጥንዶችን ለመደገፍ የሚወስዳቸው ሌሎች እርምጃዎችን ይዘረዝራል የተባለው የመተግበሪያ የስራ ህይወት ሚዛን፣ የህፃናት እንክብካቤና የመኖሪያ ቤት ድጋፍ፣ የወንዶች የቤት ስራና ልጅ አስተዳደግ ተሳትፎና የስራ ምክር የያዘ እንደሆነ ተገልጿል። ዕለታዊ ዜናዎቻችን ከገበሬው ቴሌቪዥን ወደ እናንተ እየደረሱ ይገኛሉ። የተከበራችሁ ተመልካቾቻችን፣ አሁን ደግሞ ከውጭ ወዳገኘናቸው በዝርዝር ወደምንመለከታቸው ዜናዎች እናልፋለን። ሩሲያ አንድ የፈረንሳይ ተመራማሪን ማሰሯ ተገለጸ። የሰብአዊ መብት ተቋም ሉራንት ቪናተር የተባለ የ47 ዓመት የፈረንሳይ ዜጋ በሞስኮ መታሰሩን አረጋግጫለሁ ብለዋል። ውብርስት አግማሴ ተጨማሪ አለው። ሩሲያ በጄኔቫ የግድ መረጃዎችን ሲሰበስብ በማግኘቷ እንደሆነም አስታውቃለች። የሩሲያ መንግስት የኢንቨስቲጌሽን ኮሚቴ እንዳስታወቀው ግለሰቡ ለበርካታ ዓመታት የሩሲያን የጦር ቴክኒካልና ወታደራዊ ስራዎችን ሲመረምር ቆይቷልም ብሏል። ይህ ደግሞ የሀገሪቱን ጦር ፌዴሬሽን ሕግ የጣሰ ነውም ተብሏል። አለበው ከሆነ ግለሰቡ በዓለም አቀፍ የግጭትና ደህንነት መስሪያ ቤት ላይ እንደሚሰራ ተረጋግጧል ሲል አብራርቷል። የዓለም አቀፉ የሰብአዊ መብቶች ድርጅት ግለሰቡ በሩሲያና በሌሎች ሀገራት ላይ መዘዋወር ስራ ላይ የነበረ እንደሆነና ሞስኮ ወታደራዊ መስሪያ ቤትን በመሰለል ላይ ነው ያለችውን የተሳሳተ መረጃ ነው ብሎታል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እንደገለጹት ሩሲያ ፈረንሳዩን ሉራንት ቬናተርን ማሰሯ በተሳሳተ መረጃ ነው ያሉ ሲሆን ሩሲያ አሁንም ልትለቀው እንደሚገባ አሳስበዋል። የቀድሞው የዩናይትድ ሴኩሪቲ ካውንስል መስሪያ ቤት ኃላፊ የነበሩት ኮፊ አናን በበኩላቸው ሩሲያ ዩክሬንን መውረድ ከጀመረችበት ከፈረንጆቹ 22 በኋላ ከፍተኛ የዜጎች እስር
እስርና እንግልት በማድረስ ላይ ነች። ይህም የሉራንድ ቬናተር ማሰሯ አንዱ ማሳያ ነው ብለዋል። ባለፉት ጊዜያት የዌል ስትሪት ጆርናል ጋዜጣ ሪፖርተር የሆነው ኤቫን ግሬስኮቪች የሩሲያን ደህንነት መስሪያ ቤት እንዲሁም ወታደራዊ ተቋማት ለአውሮፓውያን ቅጥረኛ ሰላይ ነህ በማለት ሩሲያ አስራው እንደነበርም ተመላክቷል። ሩሲያ በዩክሬን ላይ ጦርነት ማፈን፣ የመግደልና መርዝ የማብላት ለነርቭ ንጥረ ነገር አመንምኖ በመግደል እንዲሁም የፖለቲካ ሻጥር ስራዎችን ሲፈጽምና ሲያስፈጽም ቆይቷል ብለዋል። በ27 ሀገራት የአውሮፓ ፓርላማ ምርጫ ለ4 ቀናት እንደሚከናወን ተገለጸ። ለአውሮፓ አዲስ ምክር ቤት በሚዋቀርበት በዚህ ምርጫ ከአውሮፓ ህብረት አባል ሀገራት በሚሊዮን የሚቆጠሩ ወጣት መራጮች ለመጀመሪያ ጊዜ ድምጻቸውን እንደሚሰጡ ተመላክቷል። አብርሃም በለጠ ተጨማሪ ይዞበታል። የአውሮፓ ሀገራት በተወካዮቻቸው በኩል የጋራ ውሳኔዎችን ያሳልፋሉ። የአውሮፓ ህብረት ሀገራቱ ዜጎች ተወካዮቻቸውን ለአውሮፓ ምክር ቤትም በየጊዜው ይመርጣሉ። ዘንድሮም የ2024 የአውሮፓ ምርጫ በ27 ሀገራት ለ4 ቀናት ይከናወናል። በዚህ ምርጫ የወጣት መራጮች ቁጥር ከበፊት ይበልጥ እንደሚጨምር ተጠቁሟል። ለዚህ እንደ ምክንያት የተቀመጠው ደግሞ አንዳንድ ሀገራት በአህጉሩ የመራጮችን መነሻ ዕድሜ እስከ 16 ዓመት ድረስ ዝቅ ማድረጋቸው ተመላክቷል። ቀደም ባለው የ2019 የአውሮፓ ምርጫ ወጣት መራጮች ከፍተኛ ድምፅን የአየር ንብረት ቀውስን ለመከላከል እንሰራለን ላሉ አረንጓዴ ፓርቲዎች ድምፃቸውን በመስጠታቸው አረንጓዴ ማዕበል ሲባል ሁነቱ መገለጹ ይታወሳል። ሆኖም ከ5 ዓመታት በኋላ የአውሮፓም ሆነ የዓለም የፖለቲካ ምህዳሩ ተቀይሯል። አሁን ላይ ብዙዎቹ ወጣት መራጮች የህዝብ አስተያየቶች እንደሚጠቁሙት ለቀኝ ዘመም አክራሪ ፓርቲዎች ድምፃቸውን ለመስጠት አቅደዋል እየተባለ ነው። ብዙዎቹ የአውሮፓ ህብረትን ወይም የአውሮፓ ሀገራትን ትብብር የሚጠራጠሩ መሆናቸው ነው እየተመላከተው። ለአረንጓዴ ፓርቲዎች የሚሰጡት ድምፅ ዝቅተኛ ሊሆን እንደሚችል እየተተነበየም ነው። በ2019 ምርጫ ከወጣት መራጮች የገፍ ድምፅ ያገኙት አረንጓዴ ፓርቲዎች 73 መቀመጫዎችን ያገኙ የነበረ ሲሆን አሁን ላይ ሊያገኙ የሚችሉት ከ720 መቀመጫ 41 መቀመጫ ሊሆን እንደሚችል እየተገለጸ ነው። በፈረንሳይ 33 በመቶ ወጣቶች ቀኝ ዘመሙንና በ28 ዓመቱ የአውሮፓ ምክር ቤት ተወካይ ለሚመራው ናሽናል ራሊ ፓርቲ ድምፃቸውን ለመስጠት ማቀዳቸው እየተመላከተ ነው። 34 በመቶዎቹ የቀኝ ዘመሙን ባርዴላ፣ 11 በመቶዎቹ ብቻ አረንጓዴ ፓርቲን ሊመርጡ ማቀዳቸው ነው እየተገለጸው። በስፔን፣ ፖርቹጋል፣ ቤልጂየምም ሆነ ፊንላንድም ለቀኝ ዘመም አክራሪ ፓርቲዎች ድምፅ ለመስጠት ማዘንበል ተስተውሎባቸዋል። ወጣቶች የጸረ ስደት ፓርቲዎችን መደገፍ ላይ ማዘንበላቸውም ተመላክቷል። ቀኝ ዘመም ፓርቲዎችን ሊመርጡ ማቀዳቸው መመላከቱ የፓርቲዎቹ ለወጣቶቹ ያላቸውን ተደራሽነት ጠቋሚ ላይሆን እንደሚችልም ዲደብሊው ጠቁሟል። ይልቁንስ ወጣቶች ቀድሞቹ ፓርቲዎችን ከሚመርጡት ከጎልማሶቹ ይልቅ ተለዋዋጭ መሆናቸው አንዱ ምክንያት ሊሆን ይችላል ተብሏል። ምንም እንኳን ወጣቶቹ ስደት፣ ሉዓላዊነትና የብዝሃነት ፖሊሲዎች አስፈላጊ በሆኑበት ዘመን ቢኖሩም የህዝብ አስተያየቶች ጸረ ስደትና ያሉበትን ሀገር ብቻ የሚያስቀድሙ ቀኝ ዘመን ፓርቲዎችን ለመምረጥ ማቀዳቸውን አመላክተዋል። አውሮፓ ወጣቶቿ እንዲመርጡ የመምረጫ ዕድሜ ከ16 ጀምሮ እንዲሆን በማድረግ ጭምር የነገ የአውሮፓ ምክር ቤት ተወካዮቻቸውን እንዲመርጡ ፈቅዳላቸዋለች። ወሊሶ የምግብ ማቀነባበሪያ ፋብሪካ ጥራትና ተመጣጣኝ ዋጋ መለያዊ የሆነው ፋብሪካችን በውስጡ በተደራጁት ወቅቱ ያፈራቸው ዘመናዊ ማሽነሪዎች የፉርኖ ዱቄት፣ የበቆሎ ዱቄት፣ የበቆሎ ቅንጬ እንዲሁም በከብት ማደለብና እርባታ ላይ ለተሰማሩ አካላት ምጥን የከብት መኖን፣ የትራንስፖርት አገልግሎትን ጨምሮ በጥራትና በተመጣጣኝ ዋጋ ለማህበረሰቡ ማቅረቡን ቀጥሏል። ከዚህ በተጨማሪ የአገልግሎቱን ተደራሽነት ለማቀላጠፍና ለበርካቶች የገቢ ምንጭ ፈጥሮ አብሮ ከማደግ አንጻር ምርትና አገልግሎቶቻችንን በወኪል አከፋፋይነት ለመስራት ፍላጎት ያላቸው አካላት በቅንነት ለማስተናገድ ዝግጁ መሆኑ ሲገልጽ ላቅ ያለ ኩራት ይሰማዋል። አድራሻ ወሊሶ። ለተጨማሪ መረጃ በስልክ ቁጥር 0911879414 እንዲሁም በ0911347419 ላይ መደወል ይችላሉ። መልካም በዓል። ወሊሶ የምግብ ማቀነባበሪያ ፋብሪካ። በትዝታችን ዘመናት ደስታ ፈክተን ወደ ትውልድ በተሻገረ ባህላችን ኮርተን መሰባሰባችን በፍቅርና ፈገግታ ድምቀን በአብሮነታችን ደስ ብሎን ለሳቅ ጨዋታ ለተድላ ደስታ ስንገናኝ በዓላቶቻችንን በደስታ ስንጠብቅ የማንዘነጋው በኑሯችን ልክ በእቅዳችን መሃል የሁል ጊዜም ደጀን ከጎናችን አለ። መሰባሰባችንን ባይረስ ትዝታ የሚያጅብ አብሮነታችንን በፈጣን ደራሽነቱ የሚጠብቅ የበዓል ደስታችንን ሙሉ የሚያደርግ ቡና ባንክ። ከመላው ዓለም በየትኛውም ወኪል የሚላክልዎትን ገንዘብ በቡና ባንክ ይቀበሉ።
ፈጣን፣ አስተማማኝና ቀልጣፋ አገልግሎታችን ደስታውን ሙሉ ያደርጋል። የቡና ባንክ ቤተሰብ ይሁኑ። ቡና ባንክ፣ የባለ ራዕዮች ባንክ። የውጭ ምንዛሪ ለሀገር እድገት ወሳኝ ነው። ኢንቨስት ኢን ፖቨርቲ ኢኒሼቲቭ የተሰኘው የውጭ ምንዛሪን በስፋት ወደ ሀገር ውስጥ የማስገባት ዓለም አቀፍ ንቅናቄ ተጠናክሮ ቀጠለ። ዓለም አቀፍ ንቅናቄው $100 ቢሊዮን ወይም 1 ትሪሊየን ብር በመዋጮ ለማሰባሰብ የታለመ ነው። ከቢሊየን ወደ ትሪሊየን የሚደረግ ጉዞ በኢንቨስት ኢን ፖቨርቲ ኢኒሼቲቭ ካምፔን 100+። ከ100 ብር ጀምሮ በመዋጮ አስተዋጽኦ ሲያደርጉ እርሶና ድርጅቶ ተጠቃሚ ከመሆናችሁ ባሻገር ለወገን በመድረስ የህሊና እርካታ የሚገኝበት ኢንቨስት ኢን ፖቨርቲ ኢኒሼቲቭ ካምፔን 100+። በፐርፐስ ብላክ ግሎባል እና ፐርፐስ ብላክ ኢትዮጵያ ተነሳሽነት ፐርፐስ ብላክ ኬር ፋውንዴሽን እውን ሆኗል። ካምፔን 100+ን ለመቀላቀል መተግበሪያውን ከአፕ ስቶር ወይም ከጉግል ፕሌይ በማውረድ የትሪሊየን ጉዞውን ይቀላቀሉ። ፐርፐስ ብላክ፣ የአብሮነት ማሳያ። የተወደዳችሁና የተከበራችሁ ተመልካቾች ከገበሬው ቴሌቪዥን ጋር ስላላችሁ ከልብ እናመሰግናለን። የቢዝነስ ዜናዎችን የምናቀርብበት ሰዓት ላይ ደርሰናል። ባለፉት 2 አስርት ዓመታት የሳውዲ አረቢያ ባለሀብቶች 260 ቢሊዮን ብር ያስመዘገቡ 233 የኢንቨስትመንት ፕሮጀክቶችን ኢትዮጵያ ውስጥ ስራ ላይ ማዋላቸው ተገለጸ። በዚህም ለ75000 ኢትዮጵያውያን የስራ ዕድል መፍጠራቸውን ነው የውጭ ጉዳይ ሚኒስቴር ቃል አቀባዩ አምባሳደር ነብዩ ተድላ በሰጡት መግለጫ የተናገሩት። ኢትዮጵያን ለኢንቨስትመንት የሚመርጡ ሀገራትና ባለሀብቶች ቁጥር እያደገ መምጣቱንም አመላክተዋል። ከዚህ ጋር በተያያዘ 79 አባላት ያሉት የሳውዲ አረቢያ ከፍተኛ የቢዝነስ ልዑክ በኢትዮጵያ ያደረገው ጉብኝት ለሀገሪቱ የንግድና ኢንቨስትመንት ግንኙነት መጎልበት አስተዋጽኦ ማድረጉንም ተናግረዋል። የልዑካን ቡድኑ በግብርና፣ በማዕድን ዘርፍ፣ በቱሪዝም፣ በኢነርጂ፣ በትራንስፖርት፣ ሎጂስቲክ እንዲሁም በሌሎች ቁልፍ ኢኮኖሚያዊ ዘርፎች ያሉትን እድሎች ለመገንዘብ የሚያስችል ውይይት ከሚመለከታቸው ተቋማት ጋር ማድረጉንም ጠቅሰዋል። በኢትዮጵያ የንግድና ዘርፍ ማህበራት ምክር ቤትና በሳውዲ አረቢያ አቻቸው መካከል የመግባቢያ ስምምነት መፈራረሙ የሁለቱን ሀገራት የኢኮኖሚ ትብብር ለማስፋፋት ያስችላል ተብሏል። የሀገራቱ ግንኙነት ከጊዜ ወደ ጊዜ እያደገ መምጣቱን ጠቆሞ ለአብነትም በፈረንጆቹ 2022-23 ኢትዮጵያ ወደ ሳውዲ አረቢያ የላከቻቸው የውጭ ምርቶች $325 ሚሊዮን ማስገኘቱን ጠቅሰዋል። በደቡብ ኮሪያ የሚገኘው የሳምሰንግ ኤሌክትሮኒክስ የሰራተኞች ህብረት በሳምሰንግ ላይ የጀመሩትን የስራ ማቆም አድማ አስመልክቶ የመጀመሪያውን የእግር ጉዞ አደረጉ። የሳምሰንግ ኤሌክትሮኒክስ ማህበር በዛሬው ዕለት የመጀመሪያውን የእግር ጉዞ አድርጓል የተባለ ሲሆን ይህም በደቡብ ኮሪያ በአርቲፊሻል ኢንተለጀንስ ውስጥ ጥቅም ላይ የሚውሉ ቺፖችን ለመያዝ በጣም ኃይለኛም የኮንግሎሜሬት ውድድር ባለበት ወቅት ሰራተኞቹ የበለጠ ቆራጥ መሆናቸውን ያሳያል ተብሏል። ወደ 28000 የሚጠጉ አባላቱ ከድርጅቱ የሰው ኃይል ከ5ኛው በላይ የሆኑት ናሽናል ሳምሰንግ ኤሌክትሮኒክስ ዩኒየን የተሻለ ክፍያ ለመጠየቅ ለአንድ ቀን ስራ እንደሚያቆሙ ተናግረዋል። የእግር ጉዞ ወዲያውኑ በሴሚኮንዳክተር ምርት ወይም ጭነት ላይ ተጽዕኖ ሊያሳድር አይችልም የተባለ ሲሆን ነገር ግን ከተቀናቃኞቹ በኩል ብርቱ ፈተና እንዲገጥመው ያደርጋል ተብሏል። የሰራተኛ ማህበሩ ተወካይ ሊ ህዩን ኩክ ለሮይተርስ እንደተናገሩት የዛሬው የስራ ማቆም አድማ ዓላማ ከአመራሩ ጋር ትርጉም ያለው ውይይት ማድረግ ነው ያሉ ሲሆን ህብረቱ ዝርዝር መረጃ ሳይሰጥ በዛሬው ዕለት ተጨማሪ እርምጃ እየወሰደ መሆኑን ተናግረዋል። የኩባንያው ባለስልጣን በበኩላቸው ከህብረቱ ጋር በቅንነት ተወያይተናልና ከእነርሱ ጋር መነጋገራችንን እንቀጥላለን ብለዋል። ሳምሰንግ ኤሌክትሮኒክስ በዚህ ዓመት ደሞዝ በ5.1 በመቶ ለመጨመር ከወሰነ በኋላ አድማው ተጀምሯል ያለው ዘገባው በድርጅቱ ውስጥ ከ5 ማህበራት ትልቁ የሆነው ኒሱ በአፈጻጸም ላይ የተመሰረቱ የጉርሻ ስርዓትን መሻሻልና ተጨማሪ የዓመት ፈቃድ ቀንን የመሳሰሉ ጥቅማጥቅሞችን እንዲያሟሉ ተጠይቋል። የተወደዳችሁና የተከበራችሁ ተመልካቾች በዝርዝር ወደምንመለከታቸው የቢዝነስ ዜናዎች እናልፋለን። ሳውዲ አረቢያ ከአራምኮ ግሩፕ $11.2 ቢሊዮን የአክሲዮን ሽያጭ ማከናወኗ ተጠቆመ። የሳውዲ አረቢያ የአራምኮ ሽያጭ ሂደት የሜጋ አክሲዮን መዋጮ ቢያንስ 11.2 የአሜሪካን ዶላር በላይ እንደሚሆን ይጠበቃል ተብሏል። በዚህ ጉዳይ ላይ ተጨማሪ ይዘንበታል፣ እንከታተል።
አራምኮ ግሩፕ የሳውዲ አረቢያ ትልቁ በመንግስት የሚተዳደርና እንደ ሀገር አንጡራ የሚቆጠር ኩባንያ ነው። ኩባንያው የስፖርት ዘርፉን ጨምሮ በማዕድንና የተለያዩ ዘርፈ ብዙ ሴክተሮች ላይ በመሰማራት ዓለም አቀፍ ስም ያለው ተቋም ነው። ታዲያ ይህ መልቲ ትሪሊየን ዋጋ እንዳለው የሚነገርለት የሳውዲ ሀብት 1.5 ትሪሊየን አክሲዮኖችን ለገበያ ማቅረቡን ይፋ አድርጓል። አሁን ለገበያ የቀረበው አክሲዮን ሽያጭ 27.25 የሳውዲ ሪያል ወይም 7.27 የአሜሪካ ዶላር ዋጋ እንዳለው የብሉምበርግ ዘገባ አመላክቷል። ይህ አራምኮ ያቀረበው አክሲዮን በተሳካ ሁኔታ ከታሰበው በላይ የሚሸጥ ከሆነ በዓለም አቀፍ ደረጃ በአንድ ኩባንያ በ3 ዓመት ውስጥ የተከናወነው ከፍተኛው የአክሲዮን ሽያጭ ይሆናል። ጉዳዩን የሚያውቁ ሰዎች መረጃው ገና ለሕዝብ ስላልታወቀ እንዲታወቅና ግንዛቤ ፈጠራ ላይ መስራት እንዳለበት ተጠይቋል። ይህ የቦንድ ሽያጭ ዋጋ ይፋ የሆነው ቦንዱ ከ26.7 እስከ 29 ሪያል ድረስ ባለው የዋጋ ተመን ውስጥ መሸጥ እንዳለበት ከተወሰነ በኋላ 6 በመቶ ከከፍተኛው የዋጋ ግምት አንጻር ቅናሽ እንደተደረገበት ዘገባው አመላክቷል። ሳውዲ አረቢያ በዚህ ዘርፍ የተጻፉ ጽሁፎች ከቀረቡ ከጥቂት ሰዓታት በኋላ ስምምነቱ ከውጭ ሀገር ኢንቨስትመንቶች ከፍተኛ ፍላጎት እንዳሳየ ብሉምበርግ ዘግቧል። ይህ ጉዳይ በዓለም ሀገራት ምን ያህል ተፈላጊ እንዳለው የሳውዲ መንግስት ቢረዳም አራምኮን ከመንግስት ነባርነት ባለፈ ብዙ ድርሻውን መሸጥ አይፈልግም ነው የተባለው። በዚህ ጊዜ ዓለም አቀፋዊ የሆነው ገንዘብ ለኢንቨስትመንት ፍጆታ ስላልዋለ መንግስትም በአካባቢው ኢንቨስትመንቶች ላይ እንዳይተማመን አድርጎት ነበር። ይህም ቻይና አቅርቦትና ተፈላጊነት በከፍተኛ ሁኔታ ያሳሰባት ሲሆን የነዳጅ ገበያ ከትናንት ዛሬ እየጨለመ የዓለም ሀገራት አሁን ባለው ሽያጭ ላይ ትኩረት እንዲሰጡ አድርጓል። በዚህ ጊዜ ዋነኛው የሽያጭ ህዳግ የአራምኮ 124 ቢሊዮን የአሜሪካ ዶላር ዓመታዊ ትርፍ ሲሆን ይህም ከዓለም ትልቁ ነው ተብሏል። ይሁን እንጂ የኩባንያው አክሲዮን ከትላልቅ ምዕራባውያን የነዳጅ ኩባንያዎች ጋር ሲነጻጸር ውዱ ነው ተብሏል። የአራምኮ የሽያጭ ድርሻ በትናንትናው ዕለት በ28.30 ሪያል ተገዝቶ ለሳምንቱ 2.4% ቀንሷል። በመንግስት ውስጥ ቀዳሚ አክሲዮን ገዢዎች መካከል ሳውዲ ቴሌኮም እና ታድቡል ግሩፕ ሆልዲንግ ይገኙበታል። ይህም የሪያድ አክሲዮን ማህበር እንደሚያንቀሳቅስ ተገልጿል። ሁለቱም ሽያጮች በግምት 10% ቅናሽ ዋጋ አላቸውም ተብሏል። የሳውዲ መንግስት የሀገሪቱን ኢኮኖሚ ለማሻሻል በንጉሳዊ አስተዳደር በኩል ለሚነሱ ቅሬታዎች ምላሽ ለመስጠት የሀገሪቱ ንጉስ መሐመድ ቢን ሳልማን አክሲዮኑ በተወሰነ መጠን ይሸጥ ዘንድ እንደፈቀዱም ተገልጿል። ዓለም አቀፍ የገንዘብ ድርጅት IMF እንደገለጸው ይህ ግዙፍ የገንዘብ እቅድ መንግስት በአንድ በርሚል ወደ 100 የአሜሪካ ዶላር የሚጠጋ ነዳጅ እንዲሸጥ ሊገፋፋው ይችላል ሲል ስጋቱን አስቀምጧል። በዩናይትድ ኪንግደም የቤቶች ዋጋ በግንቦት ወር ቅናሽ አሳይቷል ተባለ። በሀገሪቱ የቤት ዋጋ ከፍተኛ ጭማሪ አሳይቶ እንደነበር የሚታወስ ሲሆን አሁን ግን በ0.1 በመቶ ቅናሽ እንዳሳየ ተመላክቷል። አጥናፉ አበራ ተጨማሪ አለው። በብሪታንያ የቤት ዋጋ ከኮቪድ-19 ወረርሽኝ በኋላ በከፍተኛ ሁኔታ በማሻቀቡ ምክንያት የግንባታው ዘርፍ ከፍተኛ ውድቀት ውስጥ እንዲገባ ሲያደርገው አበዳሪ የሆኑት ሞርጌጅ ባንኮች ደግሞ ከፍተኛ ኪሳራ ውስጥ እንዲገቡ አድርጓቸዋል ሲባል ነበረም። ታዲያ ይህ ቤት ዋጋ ጭማሪ በብሪታንያውያን ዜጎች ላይ ከፍተኛ ቀውስ ከማስከተሉ ባለፈ ዜጎች ለመግዛት እስከ መቸገር አድርሷቸው ነበረም። አሁን ላይ ግን በአንጻራዊነት ቅናሽ ማሳየቱ ነው የተገለጸው። ባሳለፍነው ግንቦት ወር በብሪታንያ የቤት ዋጋ በ0.1 በመቶ መቀነሱ ተስፋ ሰጭ እንደሆነ ተገልጿል። ሮይተርስ በጥናት ያሳተፋቸው ተንታኞች አብዛኛዎቹ በወሩ 0.2 በመቶ እንዲጨምር ጠብቀው የነበረ ሲሆን በተቃራኒው ቅናሽ ማሳየቱ እንዳስገረማቸው ገልጸዋል። ከግንቦት እስከ ግንቦት ባሉት 12 ወራት ውስጥ ዋጋው በ1.5 በመቶ ጨምሮ የነበረ ሲሆን አሁን ላይ ጥሩ በሚባል ደረጃ ቅናሽ ማሳየቱ እየተገለጸ ይገኛል። ይህም ሮይተርስ ባደረገው ጥናት መሰረት በየዓመቱ 1.2 በመቶ እንደሚጨምር ከተነገረው መካከለኛ ትንበያ ይበልጣል ተብለዋል። የሃሊፋክስ የባንክ ኃላፊ የሆኑት አማንዳ ብራይደን የገበያ እንቅስቃሴው በጠንካራ የደሞዝ ጭማሪና በኢኮኖሚ አመለካከት ላይ መሻሻል የሚያሳዩ አንዳንድ ማስረጃዎች በመደገፍ በጸደይ ወራት ሁሉ ጠንካራ ሆኖ ቀጥሏል። አሁን ላይ የቤት ዋጋ መቀነስ መቻሉ ግን ኗሪውን ያረጋጋዋል ብለዋል። ባለፉት 3 ወራት ውስጥ የንብረት ዋጋ አስተማማኝ መሆኑ ለገዢዎችና ለሻጮች የበለጠ እምነት ሊሰጥ እንደሚችል ተገልጾ የነበረ ሲሆን ተቀናቃኙ አበዳሪ ኔሽዋይድ ደግሞ የቤት ዋጋው ባለፉት 2 ወራት ውስጥ ተቀዛቅዟል፣ በግንቦት ወር ደግሞ የባሰ ቅናሽ አሳይቷል ሲሉ ገልጸዋል። በብሪታንያ የመኖሪያ ቤት ገበያ በባንክ ዕዳ መጠን ካለፈው ዓመት ጋር ሲነጻጸር ከ15 ዓመት በላይ ከነበረበት ከፍታ ከወረደ በኋላ የእንግሊዝ ባንክ የመለኪያ ወለዱን መቀነስ ጀምሯል ብሎ በማሰብ ፍጥነቱን ከፍ እንዳደረገው ተጠቅሷል። አሁን ላይ ኢንቨስትመንቶች ተነቃቅተው በመስከረም ወር የባንክ መጠን እንዲቀንስ 70 በመቶ ገደማ ዕድል በመስጠት ላይ ትኩረት ተደርጎ እየተሰራ እንደሚገኝ ተጠቁመዋል።
ወሊሶ የምግብ ማቀነባበሪያ ፋብሪካ ጥራትና ተመጣጣኝ ዋጋ መለያዊ የሆነው ፋብሪካችን በውስጡ በተደራጁት ወቅቱ ያፈራቸው ዘመናዊ ማሽነሪዎች የፉርኖ ዱቄት፣ የበቆሎ ዱቄት፣ የበቆሎ ቅንጬ እንዲሁም በከብት ማደለብና እርባታ ላይ ለተሰማሩ አካላት ምጥን የከብት መኖን የትራንስፖርት አገልግሎትን ጨምሮ በጥራትና በተመጣጣኝ ዋጋ ለማህበረሰቡ ማቅረቡን ቀጥሏል። ከዚህ በተጨማሪ የአገልግሎቱን ተደራሽነት ለማቀላጠፍና ለበርካቶች የገቢ ምንጭ ፈጥሮ አብሮ ከማደግ አንጻር ምርትና አገልግሎቶቻችንን በወኪል አከፋፋይነት ለመስራት ፍላጎት ያላቸው አካላት በቅንነት ለማስተናገድ ዝግጁ መሆኑ ሲገልጽ ላቅ ያለ ኩራት ይሰማዋል። አድራሻ ወሊሶ። ለተጨማሪ መረጃ በስልክ ቁጥር 0911879414 እንዲሁም በ0911347419 ላይ መደወል ይችላሉ። መልካም በዓል። ወሊሶ የምግብ ማቀነባበሪያ ፋብሪካ። በትዝታችን ዘመናት ደስታ ፈክተን ወደ ትውልድ በተሻገረ ባህላችን ኮርተን መሰባሰባችን በፍቅርና ፈገግታ ድምቀን በአብሮነታችን ደስ ብሎን ለሳቅ ጨዋታ ለተድላ ደስታ ስንገናኝ በዓላቶቻችንን በደስታ ስንጠብቅ የማንዘነጋው በኑሯችን ልክ በእቅዳችን መሃል የሁል ጊዜም ደጀን ከጎናችን አለ። መሰባሰባችንን ባይረስ ትዝታ የሚያጅብ አብሮነታችንን በፈጣን ደራሽነቱ የሚጠብቅ የበዓል ደስታችንን ሙሉ የሚያደርግ ቡና ባንክ። ከመላው ዓለም በየትኛውም ወኪል የሚላክልዎትን ገንዘብ በቡና ባንክ ይቀበሉ። ፈጣን፣ አስተማማኝና ቀልጣፋ አገልግሎታችን ደስታውን ሙሉ ያደርጋል። የቡና ባንክ ቤተሰብ ይሁኑ። ቡና ባንክ፣ የባለ ራዕዮች ባንክ። የውጭ ምንዛሪ ለሀገር እድገት ወሳኝ ነው። ኢንቨስት ኢን ፖቨርቲ ኢኒሼቲቭ የተሰኘው የውጭ ምንዛሪን በስፋት ወደ ሀገር ውስጥ የማስገባት ዓለም አቀፍ ንቅናቄ ተጠናክሮ ቀጠለ። ዓለም አቀፍ ንቅናቄው $100 ቢሊዮን ወይም 1 ትሪሊየን ብር በመዋጮ ለማሰባሰብ የታለመ ነው። ከቢሊየን ወደ ትሪሊየን የሚደረግ ጉዞ በኢንቨስት ኢን ፖቨርቲ ኢኒሼቲቭ ካምፔን 100+። ከ100 ብር ጀምሮ በመዋጮ አስተዋጽኦ ሲያደርጉ እርስዎና ድርጅቶ ተጠቃሚ ከመሆናችሁ ባሻገር ለወገን በመድረስ የህሊና እርካታ የሚገኝበት ኢንቨስት ኢን ፖቨርቲ ኢኒሼቲቭ ካምፔን 100+። በፐርፐስ ብላክ ግሎባል እና ፐርፐስ ብላክ ኢትዮጵያ ተነሳሽነት ፐርፐስ ብላክ ኬር ፋውንዴሽን እውን ሆኗል። ካምፔን 100+ን ለመቀላቀል መተግበሪያውን ከአፕ ስቶር ወይም ከጉግል ፕሌይ በማውረድ የትሪሊየን ጉዞውን ይቀላቀሉ። ፐርፐስ ብላክ፣ የአብሮነት ማሳያ። የተወደዳችሁና የተከበራችሁ ተመልካቾች ከገበሬው ቴሌቪዥን ጋር ስላላችሁ ከልብ እናመሰግናለን። የስፖርት ዜናዎችን የምናቀርብበት ሰዓት ላይ ደርሰናል። የኢትዮጵያ ብሔራዊ ቡድን ሶስተኛ የዓለም ዋንጫ ማጣሪያ ጨዋታውን በአቻ ውጤት አጠናቀቀ። የእንግሊዝ ብሔራዊ ቡድን በአውሮፓ ዋንጫው የተሻለ ውጤት የማምጣት አቅም እንዳለው ዴክላን ራይስ ተናገረ። እነዚህንና ሌሎች ስፖርታዊ መረጃዎችን ናታን ታደለ እንዲህ ያስደምጠናል። ክቡራትና ክቡራን ተመልካቾች ከገበሬው ቴሌቪዥን ጋር ቆይታ አድርጋችሁ ዜናዎቻችን ስለተከታተላችሁ ከልብ እናመሰግናለን። ዕለታዊ ዜናዎችን ወደ እናንተ በማድረስ ሀብታሙ አብርሃምና ላምሮቴን ያለ ማብራናችሁ ከመላው ስቱዲዮ ባልደረቦቻችን ጋር ቆይታ አድርገናል። ከሌሎች መሰናዶች ጋር መልካም ቆይታ